ፖለቲካዊ ፍጻመታት ሃገር ምትእስሳር ዘለዎ ሼሮ ዝተባህለ ህቡብ ድሙ ኣብ 20 ዓመቱ ብሞት ብምፍላይ ወግዓዊ አቀባብራ ተካሂድሉ። ሰላም ውድ ቤተሰቦቼ ዛሬ ደግሞ በአዲስ ቪዲዮ ተመልሰናል። ቀድሞ እንደተመለከታችሁ ቲቪው ድምጽ አለው ምስል ግን የለውም ማለት ነው። ስለዚህ እንደዛ አይነት ችግር ሲኖር እንዴት አድርገን ማስተካከል እንደምንችል ነው የምናየው። ቴሌቪዥናችን ድምጽ ኖሮት ምስል የሌለው ሲሆን እንደዛ አይነት ችግር በሁለት መንገድ እንደሚፈጠረው፣ አንደኛ የባክላይት ችግር ሲኖር ነው። ባክላይት ላይፍ ታይም አለውና ላይፍ ታይም ሲያልቅ ይቃጠላል። ስለዚህ እሱ በመቀየር ቲቪ ማስተካከል እንችላለን ማለት ነው። ሁለተኛ ደግሞ ባክላይት መሰኪያው ወይ ቴሌቪዥኑ ቀይ በርቶ ስታንድ ባይ ባለበት ሰዓት 12 ቮልት ወይ 12 ቮልት ወደ ቲቪ ባክላይት መሰኪያ ካልደረሰ እንደዛ አይነት ችግር ሊፈጠር ይችላል። ባክላይት አይበራም ማለት። ስለዚህ ተሱ አይነት ችግር ሲኖር ደግሞ በባክላይት ድራይቨር በመቀየር ቲቪ ማስተካከል እንችላለን ማለት ነው። አሁን እንደምታዩት ቲቪው የጀርባው ብሎን ፈትቼ እችን ቲቪ አስቀድሜ ፈትቼ ነበርና 12 ቮልት አለ፣ ግን ባክላይቱ አይነሳም። ስለዚህ ባክላይት መቀየር ስላለብን የጀርባው ፈትቼ ቦርዱ አውጥቼ አሁን እንደምታዩት የቲቪ ዳብል ክላሱ ማለት ያወጣው ነውና የቲቪ ዳብል ክላስ ለማንሳት ሁሌ በጠፍጣፋ ካቻቢቴን የምንጠቀመው። ጠፍጣፋ ካቻቢቴን ሲጠቀም ግን ካቻቢቴው ቀጭን ባይሆን ይመረጣል። ለምን? አንዳንድ ጊዜ ቀጭን ካቻቢቴን በምንጠቀምበት ሰዓት ቀጭን ካቻቢቴው አልፎ ስክሪን ይጎዳብናልና በዛው አናስፈላጊ ወጪ እንገባለን ማለት። ስለዚህ እንደዚህ አይነት ዳብል ክላሱ ስናነሳ ሁሌ በወፍራም ካቻቢቴ ብንጠቀም ይመረጣል ማለት። እንደምታዩት ዳብል ክላሱ አንስቼዋለሁ። አሁን የሚቀረኝ ስክሪኑ ማንሳት ነው። ስክሪን ስናነሳ ሁሌ ቲከምበርዱ በጥፍራችን መጀመሪያ እናስለቀዋለን። ከዛ በእጃችን ደገፍ አድርገን ሁለት እጃችን ይዘን ስክሪኑ አንስተን ማስቀመጥ ይኖርብናል። ሁሌ ስክሪን በምናስነስበት ቦታ ስክሪን ማስቀመጫ አዘጋጅተን ስክሪን ማንሳት ይገባናል። ሁሌ ስክሪን ከማንሳታችን በፊት መጀመሪያ ቦታ ማዘጋጀት ይኖርብናል ማለት ነው። ቀጣይ እንደምታዩት አሁን ስክሪን ማስቀመጫ ወይ ስክሪን ፍሬም ነው። ስለዚህ ፍሬሙን ለማንሳት መጀመሪያ በካቻቢቴው አንዴ እናስለቀዋለን። አንዴ ካስነቀቅነው ኖርማል በጥፍራችን ይዘን ዙሪያው ማስለቀቅ እንችላለን፣ ልክ እንደምታዩት ማለት ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮ በምንለቅበት ቀድሞ ኖቲፊኬሽን እንዲገባላችሁ የደወል ምልክቱ ኦል ማድረግ እንዳትረሱት እያልኩኝ ቀጥለን እንደምታዩት አሁን ሪፍሌክተሩ ያነሳት ሪፍሌክተሩ ባክላይቱ በብሎን ስለታሰረ ልክ እንደምታዩት ብሎኑ ፈተን ሪፍሌክተሩ አውጥተን የመጨረሻው የሚታይ ነው ባክላይቱ። ስለዚህ ባክላይት ስንቀይር እንዳለ ሁለቱ አንድ ከተቃጠለ ሁለቱ በአንድ መቀየር አለብን። ለምን? ላይፍ ታይም ስላለው የሰራና አዲሱ በአንድ ቀላቅለን ብንጠቀም ወዲያው የነበረው በአጭር ጊዜ መቃጠል ስለሚችል፣ ስለዚህ ሁሌ ባክላይት ስንቀይር እንዳለ በአዲስ መቀየር ነው ያለብን። አንድ ከተቃጠለ ሁለቱ በአንድ መቀየር አለብን። ሶስት ከተቃጠለ ሶስቱ በአንድ መቀየር አለብን ማለት ነው። ስለዚህ እንደምታዩት አሁንም ባክላይቱ ፈትቼ እንደገና በአዲስ ባክላይት እንቀይረዋለን ማለት ነው። ሁሌ ባክላይት ሲቀይሩ እንደዚህ አይነት ሲስተም ብትጠቀሙ ይመከራል። ለምን? ባክላይት አንዴ ቀይረን ረጅም ጊዜ መስራት ስላለበት ማለት ነው። የዚህ ዩቲዩብ ቻናል በድጋሚ ላስታውሳችሁ፣ አዲስ ከሆናችሁ ሰብስክራይብ በማድረግ ላይክ በማድረግ እና የደወል ምልክቱ ኦል በማድረግ እንድታባብሩ በትህትና እጠይቃለሁ ማለት ነው። በዚህ ዩቲዩብ ቻናል ሁሌ አስተማሪ ቪዲዮዎች እለቃለሁ። ስለዚህ የዚህ ዩቲዩብ ቻናል እንድታበረታቱ በትህትና እጠይቃለሁ። እንደምታዩት አሁን አዲስ ባክላይት በመቀየር ቲቪው እንደነበረ ወደ የነበረ ሁኔታ እንመልሰዋለን። ልክ እንደምታዩት አሁን ባክላይቱ አዲሱ ቀይረን በመዝዳት እንደምታዩት ፋው ብሎ በርቷል። ስለዚህ አሁን ሪፍሌክተር በመግጠም ስክሪኑ በነበረበት ቦታ መልሰን ቲቪው እንደነበረ መልሰን ለባለቤቱ እናስረክባለን።
እንደዚህ አይነት ቲቪያችሁ እንደዚህ አይነት ችግር ሲያጋጥም ማሰራት የምትፈልጉ በስር ያለው ቁጥር ስልክ መደወል ትችላላችሁ። እንደምታዩት አሁን ቲቪው ሙሉ ገጥመን ዙም የሚለው ቲቪ ነው እንደምታዩት ሰርቷል ማለት ነው። እንደዚህ አይነት ችግር ሲኖራችሁ ከስር ያለው ስልክ ቁጥር መደወል ትችላላችሁ። በሌላ ቪዲዮ እስከምንገናኝ